ዩቲዩብ ላይ ለመምጣት እጅግ በጣም ብዙ ዘመናትን ፈጅቶብኛል ነው። አሁን እኔ ይችን አጭር ቪዲዮ የምሰራላችሁ ዩቲዩብ ላይ መምጣት ለምትፈልጉ እዚህ ሶሻል ሚዲያ ላይ መጣችሁ የራሳችሁን የሆነ ኮንተንት መፍጠር ለምትፈልጉ እኔን እንደ መነሻ ውሰዱት ወይም ደግሞ በቃ እኔ ከሱ እንዴት አንሳለሁ ብላችሁ እኔን ተከተሉ። በቃ በያዛችሁት ስልክ ጀምሩ። አይስዊርቱ ጋር እኔ የጀመርኩባትን ስልክ ብታዩት በጣም ትስቃላችሁ። ስጀምር የኤጁኬሽናል ኮንተንት ብሎ ዳይሬክት ኤጁኬሽናል ኮንተንት ላይ ነው የጀመርኩት። ዋይ ምክንያቱም ከዛ ውጭ ማድረግ አልችልም። የዛኔ በያዝኩት ማቴሪያል የነበረኝም ዕውቀት ባይዘው ሊሚት ነው። አሁን ብዙ ነገር ላወራለት የምችለው ነገር አለ። በነገራችን ላይ አንድ የሆነ ነገር ስትጀምሩ በዛ ጉዳይ ላይ በዛ ነገር ላይ በቂ የሆነ ዕውቀት እንዲኖራችሁ ብዙ ንባቦች ብዙ ጥናቶች ታደርጋላችሁ። ስለዚህ በጣም ወሳኙ ነገር መጀመር አንድ ነገር መጀመር ከዛ በኋላ መማራችሁ አይቀርም በሂደት ግን ደግሞ ተወዱታላችሁ ወይ? ልፋት አለው መጨነቅ አለው። አዎ ተወዱታላችሁ ወይ? ቀጥሉበት። አብረን እንደግ። አሌክስ ከነኝ ባህር ዳር ዩኒቨርሲቲ ላይ ረጅም ዓመታትን ከራሴ ጋር ነው ያሳለፍኩት። ያው በጣም አሪፍ የሆነ ኔትወርክ ገንብቼ ባለመውጣቴ ብቻ ነው የሚጸጽተኝ። ሌላ ምንም የሚጸጽተኝ ነገር የለም። ኤቭሪቲንግ የምፈልገውን ነገር አግኝቻለሁ። በጣም አጭር ጊዜ ቢሆንም ለትምህርት ያሳለፍነው ጊዜ ማለት ነው። አሁን ግን ኮንተንት ክሬተር ነኝ። I am a content creator, real content creator. በደንብ vlog አድርጋለሁ፣ እዞራለሁ፣ ኮንተንት በደንብ ክሬት አድርጋለሁ። ያነበብኩትን አጋራችኋለሁ፣ የማውቀውን አጋራችኋለሁ። በዛውም ደግሞ አስተምራለሁ። ብርሃንና ስኩል የተባለ የማስተማሪያ ልዩ የራሴ የሆነ የማስተማሪያ ሞዴል አለኝ። በዛ ሞዴል ላይ በደንብ እንገናኛለን። ይሄንን ቻናል ላይክ ሼር አድርጉት፣ ቪዲዮውን ማለት ነው። ቻናሉን ደግሞ ሰብስክራይብ አድርጉት። አዲስ ሰዎች ከሆናችሁ እርግጠኛ ሆኜ ነው የምነግራችሁ። ጠቃሚ የሆነ ነገር ነው ማጋራችሁ። አብረን እንቀጥል።